ሰላም ቤተሰብ እንዴት ናችሁ? አለሁ እግዚአብሔር ይመስገን ሰላም ነኝ። ስራ፣ ጤና፣ ብርታት እንዴት ነው? ውሎ ረፋር ሁሉ ሰላም ነው? እናንተ ጋር ስራ እንዴት ነው? እንዴት ይዟችኋል? እኔ ደግሞ እንግዲህ ከሰዓት የኔ ስራ ልብስ ትኮሳና እነኚህን እጽዋት መንከባከብ፣ እንደ እጽዋት መንከባከብ፣ እንደ አትክልት መንከባከብ የሰለቸኝ ምርር ያለኝ ነገር የለም። ለምን እንደሚደርቅ አላውቅም። ቪታሚን ይሰጠዋል፣ የመድኃኒት አይነት ይሰጠዋል። እሱ ግን ይደርቃል። ይሄው እንግዲህ ይሄ እንግዲህ በሀገራችን ጓያ ነው የሚባለው። ጓያ ገዝታ መጣች። የምን ላድርግ እንግዲህ ጓያ ያብባል፣ ያሸታል፣ ከዛ ይደርቃል። ይሄንን ነው የማውቀው። በዚህ ሲባል በዚህ እላችኋለሁ። እንዴት ናችሁ? በተረፈ ይችን እንኳን ራሴ ነኝ የተከልኳት። ራሴ ከመንገድ ቀጥፌ መጥቼ ይቻት እንዴት እንደምታምር ታያችኋል አይደለ? አብባለች። የደጅ አበባ ማቀው ይሄ እንደዛ አይነት ነው። የደጅ አበባ አሁን ማቀው እንደዛ አበቦች ናቸው። ከመንገድ ላይ ቀጥፌ መጥቼ ነው። ይሄንንም እንደዛው ከመንገድ ላይ ቀጥፌ መጥቼ የደጅ አበቦች አሁን ቀጣን ናቸው። ያምራሉ። በጣም ነው የሚያምሩት። ይችም እንደዛው በጣም አበባ ስትፈካ እንዴት እንደምታመጭም ገና ፈኪ ነች። ይችን ፈኪ ላይ ገና የራሱ ገና ፈኪ ነው። እዚህ ጋር በጣም ያሳደኳት ደግሞ አለች። እጽዋት አይለዩም ሲገዙ ምንና ምን እንደሆነ አይለዩም። የቤት እጽዋት ይሁን የደጅ ይሁን በጣም ከቤቴ ሁሉ ያማረረኝ ሴትዬ የምትወደው እኔ የምጠላው፣ ሴትዬ የምትወደው እኔ የምጠላው፣ ቢንከባከቡት አይወድ፣ ቢተውት አይወድ፣ አመሉ ምን እንደሆነ ምን እንደሚፈልግ ልጭጭ ያለ ነገር ይሆንላችሁ። ይሄ ውሃ ይጠጣል ይደርቃል፣ ውሃም ባይጠጣ ይደርቃል። ፀሐይም ነካውም ይደርቃል፣ ፀሐይም ሳይነካውም ይደርቃል። ሁለት ነው። አንዱ ደግሞ እዚህ ጋር ነው። እነኚህም ባየው ቁጥር ደሜ ይፈላል። እዛ ላይ የማያለው ተውት። ይሄ ደርቆ ሊወርቅ ነው። ውይ እስኪ መላ በሉኝ፣ መላ ስጡኝ። በተረፈ እንዴት ናችሁ? ሰላም ናችሁ ሆይ? ስራ፣ ጤና፣ ብርታት እንዴት ነው እናንተ ጋር? እስኪ ሴትዬ እስከምትመጣ ትንሽ ቁጭ ልበል። የለችም። እስኪ ሰብስክራይብ እያደረጋችሁ ደግሞ ይሄንን የምታዩት ሁሉ ስደተኛ ነኝና እኔም እንደናንተ ሰብስክራይብ አድርጉኝ። ዩቲዩብ የከፈታችሁ ደግሞ ከታች ደግሞ ጻፉልኝ።